አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የሰዓዲ ሽነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ደግ ናችሁ? ደጉላችሁ አድራችኋል ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ለአላህ ክብር ምስጋና ይገባው። እየዋልን እያደርን ነው ማለት ነው። ይሄው እንደቀላል ማለት ነው። ተግንብ መካከል አንድ አመት እየሆነን ነው ማለት ነው። ልጄን፣ ቤተሰቦቼን፣ ባለቤቴን እየከመጣው በቃ ይሄው አንድ አመት ሆነኝ ማለት ነው። ያ ረቢ ለከል ሐምድ። ምንም ማድረግ አይቻልም። ወድጄ ነው የመጣሁት ትላላችሁ። ችግር ቢያስገድደኝም ምንም ማድረግ አይቻልም ስላችሁና ኑ ቶሎ ኑ ሀዲቃ ነው ያለሁት የኔ ውዶች። ላይ ባጡ ላይ ወጥቼ ወይም እሰጡ ላይ ወጥቼ ነው የኔ እናት የሻቃሊት ሂሳብ የሌላት ሀዲቃ እሷ ናትና እዛ ወጥቼ ነው። ኑ ቶሎ ሀዲቃ ኑ እንጫወት። ማናለንስ በሳችን ካልተጨዋወትንና እንደዚህ ባዞሮ ብዙም መብራት የለውም ብዬ ነው እንደዚህ ዞር እያረኩኝ ለመጎብኘት ሞክራለሁኝ። እና ደግሞ ናጅሪዎቹ የት እንዲያስቀምጧት ያችን ፈጣጣ ነገር አይታወቅምና ለዛ ነው ልጄ ደፈር ብዬ እንትን ማለት ከበደኝ። ለዛ ነው እና እንደዚህ ነው በቃ አየር እየተቀበልን እንደዛ አርገን የሰው ህንጻ እያየን ምናምን በቃ ዘና እንላለን። ሰው ባለው ነው ትላላችሁ። ሰው ባለው ነው እና ለዛ ነው እንዳልታይ እየጣርኩ ነው። እንዳልታይ ጥረት እያረኩ ነውና እስኪ እዛ ጋር ሰማው ላይ ያለችው ኮከብ ትታያችኋለች። ወላሂ ትናንትና ማይቻታለው። ቦታው ማይቀየርም ተመሳሳይ ቦታ ነው የወጣችው ማለት ነው። እዛ ጋር በደንብ ካያችኋት ትታያችኋለች። እና ቦታውም አልተቀየረም። ትናንትናም ሳያት ነበር፣ ዛሬም እዛው ቦታዋ ወጣለች ማለት ነው። እኔና እሷ እንግዲህ ሁሌ ተመሳሳይ ቦታ ነው መሰል ያለነው። እኔም ሸቃለነት የሷም እዛችው ቦታ ነው የምትወጣው። የአላህ ትእዛዝ ነው ይሄ እንግዲህ ማለት ነው። እና በዚህ በኩል ደግሞ ቀይ ነገር አለ እንዴ! ካሜራ ነው በሉኝ ካሜራ ነው በሉኝ። ይሄ ቦክ የሚለው ነው እንዴ ጎበዝ? መላስጡኝ እስቲ አይመስልም? አሳያችሁ። ቆይ ራቅ ብዬ እንድታያችሁ ይሄው። እና ካሜራ ነው እንዴ? አየሩን ሁላ የሚያስስ ካሜራ መሆን አለበት። ቀልዳችሁ ነው። ኔትወርክ ነው የሚሆነው ግምቴ ነው። በእርግጥ ካሜራም ሊሆን ይችላል። ምን ይታወቃል? በየጣራውም ላይ ይኖር እንደሆነ እኛ ታች በር ላይ ነው የምንጠብቀው። እንግዲህ በየጣራ ላይ ታለም አለቀ ነገሩ። ልጠፊ ነው ብለው ብቻ እንዲያይዙኝ እንጂ ችግር የለውም ማለት ነው። ለሌላው ለምንድን ነው የምትቀርጭው? ልጠፊ ያስበሽ ነው ወይ ቦታውን ልታሳይ ነው ወይ ያሉ እንደሆነ እናትዬ በጣም ከባድ ነው። የዛኔ እንግዲህ ወዴት እንደሚሸሽ አላቅም። አላህ ያብጀው ዞሮ እንደዛ። ያው እንግዲህ ያቺ ፈጣጣ ዝግዲም ከሌለች አይሉም፣ ካለች ስለማለታቸው አይቀርም። ወይ ደግሞ በር እየቆለፉ መሄድ ይጀምሩ ይሆናል። ያርጉትኛ እንደሆነ መቀረጻችን እናንተው እና ይሄን ይመስላል እላችኋለሁ ውዶቼ። እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። አበረታቱኝ፣ አይዞሽ በሉኝ። እስኪ እዚህ ሁሉ ግንብ መካከል ሆኜ አንድ አበሻ ማጣት እናንተው ጋር አማርኛ ላለማምድ እንዳረሰው በኋላ ችግር ነው። አራ ችግር ነው ማለት ችግር ነውና ለዛ ነው። እሺ ወደ ቤቴ እየተመለስኩ ነው። ችግሩ ደግሞ በኔ ጎን የልጁ ክፍል አለ። ለዛ ነው እየገባን ነው። ደህና ደሩ።